ብዙ ጊዜ እንግዲህ ኢትዮጵያ መጥቼ ምን ልስራ በቃ ጨነቀኝ ምንድነው የምትሉት ሌላ ስደት መጣችሁ ወደ ስደት ከስደት ተመልሳችሁ ወደ ስደት የሚመልሳችሁ ጉዳይ ምን እንደሆነ ዛሬ ይሄ ቪዲዮ ይጠቅማችኋል። ካልናቁኝ አጥራይ ነቀንቁ ነው ያለው። ካልናቃችሁኝ ታዳምጡኛላችሁ፣ በትክክል ይረዳችኋል። እኔ ካገኘሁት እስታሁን ካጋጠመኝና ካለፍኳቸው ፈተና ነው የምነግራችሁ። ይሄ ቪዲዮ ይጠቅማችኋል፣ ተከታተሉ። ያ አላህ ከወንጀል አስዳን፣ ያ ረቢ እርጋታን ስጠኝ፣ ያ ገፋር ሰላም አምጣልን፣ አንድነት እዝነት ሞላብን። ኢትዮጵያ ገብተን በጣም ብዙ ነገር መስራት አቀደን ነበረ። ካቀዶች ሁሉ የተሻለ የተባለው ዶሮ እርባታ ነው። የዶሮ በሽታ ደግሞ አስተያየት የለውም። አንድ ዶሮ ብቻ ሞት ዝም አይልም፣ ሁሉን ነው የሚያመው። ሁሉን ጨርሶ ነው የሚሄደው ደምድሞ። እና ምን እናርግ እናንተ? ፍየል እርባታ አለን። ፍየል እርባታ ደግሞ ቦታ ይፈልጋል። ትልቅ መሬት የሌለው ሰው እንዴት አድርጎ ፍየል ያርባ ጎበዝ? ምን ይሻለናል? ከብትማ ይሻል። ከብት ማርባት ደግሞ እሳሩ ከየት ይምጣ? ማለት ሆድ ወይ ሞላም ከብቱ አይጠግብም ቶሎ። ምን እንስራ እናንተ? ዳገባን እኮ እኛና ቀማሞች በጣም እኮ አሰብን ብዙ ነገር እና አንዱም እየሄደልን አይደለም። ማልቀስም አይሻል እናንተ? ማልቀስ ይሻላል ብላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች፣ እንዴት ናችሁ? ሰላም ናችሁ ወይ? ያላችሁበት ሰላማችሁ እዚህ ይበል። እንግዲህ ቅድም ላይ እንደነገርኳችሁ ነበረ አገባቢ ላይ እንግዲህ እቺ ልጅ ራሷ አይታችኋል ምን እንዳለች። ምንድነው ያለችው? ዶሮ አናረባ፣ ዶሮ ሲሞቱ ባንድ ነው አለች። ፍየል ቦታ ይፈልጋል አለች። እንግዲህ ሰው ብዙ አይነት ነገር ነው የሚያስበውና ዛሬ ዋናው ነገር ከስደት ስትመለሱ ማድረግ ያለባችሁ ትልቅ ነገር ነው። እሱን በደንብ እንትንበሉ። ምክንያቱም እዚህ ሀገር ተቀምጠን የሚደርስብንን ሁላችሁም ታውቃላችሁ። ይሄን ነገር ስመክራችሁ ያው እኔ ከናንተ በላይ ያውቃለሁ ብዬ ሳይሆን የህይወት ፈተና ነውና የህይወት ፈተና እንዴት እንደሚታለፍ እናንተ አብራችሁኝ ብትሆኑ ወደ ሀገር መግባት ስትፈልጉ ይሄን ነገር እንዳረሱ ኪሳችሁ ቆጥራችሁ አንጡት ነው የምላችሁ። ምንም ይባላል ለመሰላችሁ? ይሉንታ ይባላል። እዚህ ሀገር ስትመጡ ከአዲስ አበባ ከሚቀበላችሁ ሰው ጀምራችሁ ገንዘቡን ታወጣላችሁ። እዚህም ስትደርሱ ለዚህም ምክንያቱም እናንተ ምንም ማድረግ አትችሉም። እዚህ ያሉ ሰዎች ምንድነው የሚያስቡት? እናንተ በቃ ከዛ አልፎላችሁ እንደመጣችሁ የገዛ ቤተሰቦቻችሁ ሌላ አካውንት ያላችሁ ይመስላችኋል። በቃ እነሱ የሚያውቁትን ገንዘብ ከጨረሳችሁ አላት ነው የሚሉት። በቃ ይላትም የሚባል ነገር አይታሰብም። ምን ማድረግ አለባችሁ? ቀጥታ ከዛ እንደመጣችሁ ገንዘብ ላይ ቁጠባ ማድረግ ነው። ለምን 10,000 አካውንታችሁ ላይ አይኖራችሁም? ያችን ገንዘብ በቃ ማውጣት የለባችሁም። ከዚህ ሀገር ውርድ ስትሉ ደሞዝ እንደቆመ ምንም ነገር እንደሌለ ማወቅ አለባችሁ። ገባችኋ? ስለዚህ ይሉንታ ምናምን እንደዚህ ላከሌ ሰጥቼ ላከሌ ተውኩኝ ምናምን የለም። ለተወሰነ ጊዜ ሲጀምር ለብቻችሁ ማሰብ ያስፈልጋችኋል። አያችኋ? ለብቻችሁ ቁጭ ብላችሁ ብላናችሁን ማውጣት ነው። ምን እንስራ? ሰው ደግሞ ስሩ ያላችሁን ሳይሆን ራሳችሁ ምን ያዋጣኛል ብላችሁ ገበያ ውስጥ ዙራችሁ ማየት ነው ያለባችሁ። ምክንያቱም ሰው የሚያሳያችሁ ወይ የተለመደ ነገር ነው ወይ ደግሞ እንድትወድቁ ነው የሚያደርጓችሁ። ከነሱ በልጣችሁ እንድትታዩ አይፈልጉም። አያችኋ? ያንን መንገድ መጠቀም የለባችሁም። በቃ እናንተ ይሆነኛል ያላችሁ ከትንሽ ጀምራችሁ በቃ ስራ መናቅ ሳይሆን ሰው ሀገር ላይ እንግዲህ ወንድም ሆነ ሴት ምን እንደምንሰራ ዝቅ ብለን በሀገራችን ላይ የማንሰራውን ስራ እንሰራለን አይደል? እዚህ መተን ከትንሽ ነገር ሳትናቅ ስራ መጀመር አለባችሁ። ወደ ስደት እንዳትመለሱ ማለት ነው። አለበለዚያ ልክ በ15 ቀን ትመጡና ገንዘቡን ኡፍ አድርጋችሁ በኋላ ደግሞ የቤት ዕቃ ይቀራችኋል። የቤት ዕቃ መሸጥ ትጀምራላችሁ። እጃችሁ ላይ ያለውን ስማርት ስልክ ትሸጣላችሁ። በቃ ከዛ ወደ ጉዞ ወደ ስደት ትነሳላችሁ ማለት ነው። ከሳውዲ ተመልሰሽ ከሆነ ወደ ዱባይ ትሄዳለሽ።
ከዱባይ መተሽ ከሆነ ወደ ሳውዲ ትሄዳለሽ ማለት ነው። ሀገር ቀየራችሁ እንጂ እረፍታችሁ እዚህ መሃል ሀገራችሁ ላይ የመኖር እቅዳችሁ ተበላሸ ማለት ነው። አያችዋ ብዙ እቅዳችሁን የሚያበላሹ ሊኖሩ ይችላሉ። ወንድም፣ ቤተሰብ፣ ባል ብዙ አይነት ነገር ያኔ አምናችሁ የመጣችሁትን ወይ ደግሞ አለ ብላችሁ ያሰባችሁትን ገንዘብ ልታጡ ትችላላችሁ። አገሩ አድጓል፣ ይሄ ተሰርቶልኛል፣ ይሄ ቀርቦልኛል ብላችሁ ያሰባችሁት ነገር ስትመጡ እንዳሰባችሁት ላይሆንላችሁ ይችላል። ምክንያቱም እናንተ የሆነ ነገር አስባችሁ ስትመጡ እንደዛ አታገኙትም። በቃ እኔ ራሱ ስመጣ ቤቴ ያልቋል ብዬ ነበር የመጣሁት። እዚህ ከመጣሁ ስንት ነገር ነው ያስተካከልኩት። እንደዛ ነው። አያችዋ የሆነ ነገር ይጎላል። እናንተ በቃ ስንት ዋስትና የከፈላችሁበት ነገር ስትመጡ ያን ነገር አታገኙትም። እዛም ደግሞ አሁን ወደ ሌላው ስቴፕ ልለፍ። እዛ እየተቀመጣችሁ ደግሞ ገንዘብ መያዝ አቃተኝ የምትሉ ልጆች ገንዘባችሁን በምን ምክንያት ነው የምታጠፉት? ምክንያቱም አውቃችኋል። ወንድሜ በዓል ደረሰ፣ ለወንድሜ ልብስ ልግዛ፣ ለቤተሰቤ ልግዛ፣ ላጎቴ ልጅ ከቤተሰብ አልፋችሁ ለዘመድ አዝማድ ሳይቀር የናንተ እርዳታ ይደርሳችኋል። ያንንም እየላክሽ ይሉንታ ነው። ይሄም በቃ ያንኛውን አላኩለት ምን ይለኛል፣ ይከፋ፣ ይቆጡኛል፣ ያኮርፉኛል በቃ እያላችሁ ያን ነገር ስታደርጉ በየወሩ ከምትሰሩት ነገር እያጎደላችሁ ይላካችሁ እናንተ እድሜያችሁ ጋራ እዛ ስራ ቦታ 10 ዓመት ገባችሁ ምንም ነገር የለም ማለት ነው። አያችሁ እዛ ስትቀመጡ ጣጥ በሉ ዚፕ አስራችሁ አፋችሁ። ምክንያቱም ገንዘብን በገንዘብ መጨመር እንጂ ገንዘባችሁን ከደሞዛችሁ ላይ የሚያጎል ነገር ሲመጣ ችግር ከሀገራችን መቼም አይጠፋም። ያው በችግር ነው ያደግነው፣ አሁንም ችግር ነው። ያን ችግር ደግሞ ለማለፍ የግድ አገርሽ ላይ ገብተሽ መኖርና የሆነ ነገር ማድረግ ከፈለግሽ ያን ነገር በደንብ አድርገሽ ማሰብ ነው። ሰው ምን ይለኛል? ሰው እንዳውም ከረዳሽው ነው የሚጠላሽ። ሳትረጂው የተቀመጥሽ ሰው ይሻላል። የናንተን እጅ የለመደ ሰው ወላሂ መልሶ ይጠላችኋል። አንዴ ካስለመዳችሁት ለዛሬ ዓመት የበዓል ጨርቅ ከገዛችሁለት የዛሬ ዓመትም ይጠብቃችኋል። እንዴ ዘንድሮ ዝም አለችሳ? አንቺ የዛሬ ዓመት ላክስትሽ የሆነ ነገር አድርገሽ ነበር፣ ዘንድሮ እየጠበቀችሽ ነው። አስለመርሻታ። አንቺ ውጭ ሀገር ነሽ፣ እየተጠበቅሽ ነው። ያ ነገር ነው እየገደለን ያለው። በቃ ትልቁ ነገር ያ ነው። ዛሬ የሚመጣው ደሞዝ በካርድ ራሱ እንዴት እንደሚያልቅ አይታችኋል። እንኳን ለሌላ ጉዳይ ተንስቶበት አይደለም ማለት ነው። እንደዚህ አይነት ነገሮች ከስደት ገባን ብላችሁ ወደ ስደት ይመልሳችኋል። በቃ ይሄ ነው ዋናው ነገር። እና ልክ እንደገባችሁ እነሱ እንደ ኳስ ሲቀባበሏችሁ እናንተ ደግሞ አካውንት ራሱ የለንም በቃ ጸጥ፣ ዝርዝር ብር ራሱ ኪሳችሁ ውስጥ አለመያዝ። አለበለዚያ 10 ሺውን ካወጣችሁ ብሩ ገለባ ሆኗል። ገለባ ታውቃላችሁ? ድሮ በ200 በ300 የሚሸጠው ጫማ ዛሬ 3000 2000 ገብቶ ምንም ነገር ማውራት አይቻልም። 5 ወንድሞችሽን ከተማ ወስጄ ልብስ ልቀይር ካልሽ ያው 1 ዓመት የሰራሽውን ዘጋሽው ማለት ነው። የምሬ ነው። በጣም ማይቻል ነገር ነው። እነሱ ህይወቱን ለምደውታል። ድሮም እየኖሩ ነው፣ አሁንም እየኖሩ ነው። ተቸግረውም ከሆነ ችግሩን ለምደውታል። አንቺ ዛሬ መተሽ ይቀይራቸውሉ ብለሽ በፍጹም ምንም ማድረግ አይቻልም። ምክንያቱም ብዙ ውሃ ውስጥ ትንሽዬ ነገር ብጥሉ ምንም ለውጥ እኮ አያመጣም። ውሃው ውሃ ነው። ባህር ውስጥ የሆነ ነገር ብታፈሱ፣ ቆሻሻ ብታፈሱ ያንን ባህር ሙሉ በሙሉ አያበላሽውም። ስለዚህ የእናንተ መርዳት እንደዛ ነው። ምንም አይነት ነገር ብታረጉላቸው አይለወጡም። አያችኋ? ስለዚህ ትልቁ ነገር ከኢትዮጵያ ስትመጡ ገንዘብ ላይ ጥንቃቄ ካላደረጋችሁ በስተቀር ነገም ተመልሳችሁ ይሄው ነው። ዛሬ ጊዜ ሰጥቼችን ነገር ልንገራችሁ። ብዙ ሰዎች በውስጥ እየመጣችሁ እኔ አሁን ስራ እየሰራሁኝ ነው፣ እየመጣችሁ ምን ልስራ ጀማል ረንዲን ነው በቃ በሌላ ስቴፕም ሌላ ሰራላችኋለሁ። ብዙ ልጆች ስለ ዩቲዩብ ሰራላችኋለሁ። ዩቲዩብ ሰርተ ለወንድሜ ስጥልኝ፣ ለባሌ ስጥልኝ እያላችሁ በቃ ዩቲዩብ ልክ እንደከፈታችሁት ክፍያ የሚፈጽምና አንድ ሰው ልክ እንደ መንግስት ሰራተኛ ደሞዝ እየከፈለ እንደሚቀመጥ የሳላችሁት ልጆች አላችሁ። እኔ ሐቁን ነው የምናገረው። ስለ ዩቲዩብም እንዴት ነው የሚከፍለው እንዴት ነው የሚለው ነገር ያንን በደንብ
እጄ እመጣለሁ ሙሉ ቪዲዮ አሁን አልነካካም አሁን ይሄን የጀመርኩትን ልጨርስ ያ ከሆናችሁ ተከፍታላችሁ ካልሆናችሁ እናንተ ትወስናላችሁ እኔ ያለውን ጉዳይ ስለ ዩቲዩብ ማወራችኋለሁ ማለት ነው ስለዚህ ገንዘብ ላይ እንትን ጥንቃቄ አድርጉ ከዛ በኋላ ስራ መጀመር አያቅታችሁም ግን ምን ልጀምር ምን ልስራ የሚባለው ገንዘብ ሲያዝ ነው ገንዘብ ሳይኖራችሁ ምንም አይነት ነገር መግዛትም ማሰብም ብላንም ማውጣት አትችሉም እምትችሉት በቃ ስደትን ድጋሚ መሄድ ነው ከስር ቤት አንድ አመት ተደብድበን ተርበን የመጣ ነው ራሱ ቆርጠው ተመልሰዋል ለምን ያ ነገር በቃ የለማ ወደ ስደት ነው የሚቀላቸው እዚህ ያለውን ችግር መጋፈጥ ሲሳነን እዛ ጋር ቀለል ብሎ የሚታየን ምንድነው ስደት ነው እና ካገባብ ነው ብዙ ልጆች ብዙ ገንዘብ ይዘው ይመጡና በ15 ቀን በወር ይጨርሳሉ ለምን እዚህ ጋር ቤተሰብን ስትገናኙ ብዙ አመት ቆይታችሁ ኦሬዲ በቃ ዘመድን ታያላችሁ ዞራችሁ ዘመድ ስታዩ የሆነ ነገር ሳትይዙ ባዶ እጃችሁን ከሳውዲ ስለመጣችሁ አትሄዱም ይሄ ታወቀ ነው ይሄ አገራችን ባህል ነው የሆነ ነገር ይዛችሁ ትሄዳላችሁ ባዶአችሁን አትሄዱም ማለት ነው እናንተን ይጠብቃሉ በቃ የሞተ ሰው ልጠይቁ ትችላላችሁ ልታዩ ትሄዳላችሁ ያ ግድ ነው የሞተ ሰው መድረስ ግድ ነው ገንዘብ አይልም እሱም አያችኋ እዛውናችሁ እኮ ሰደቃ ልካችሁ ሊሆን ይችላል ግን በቃ በገንዘብ ነው ጉዟችሁ ዘመር ስታዩ ምን ስትሉ እዚህ ጋር ስራ ለመግባት ራሱ ወር ድረስ ዘመዶቻችሁ አያልቁም ጓደኛ አለ ምን አለ ያን ነገር ስታደርጉ እቤትሽ አንቺ መጣሽ ተብሎ ቤትሽ ይመጣል ቢያንስ መጀመሪያ ቀን ፍየል ይታረድልሻል እንደመጣሽ ችግር የለውም ያ የደስታ ነው ሌላ ሰው ደግሞ አንቺን እየመጣ ሲያይሽ ፍየል ታርዶ ነው ስጋ እየበላ ነው የሚወጣው አንቺን እያየ እኔ ይሄ ባህል አለ በሁሉም ነገር አንቺን ለማየት ሰው ሲመጣ ባዶ አፉን አይወጣም በቃ ይሄ ነገር መቅረት አለበት እናንተ ከስራ ነው የመጣችሁት እዚህም ደግሞ ምን እንስራ ሀገራችን ላይ ምን እንፍጠር ነው እንጂ ይሄ አያስፈልግም ልክ ያለፈለት ይመስል ሁሉ ነገር ጥንቅቅ ብሎ በቃ ስራ ሁለተኛ መጀመር የለባችሁም ይመስል ብሩን ዝም ብላችሁ እንዲህ ወላሂ እኔ ብዙ ልጆች እያሳዘኑ ነው ሲመጡ ሁሉም በቃ ሰርቷል የተባለ ሰው ይመጣና ስደት ነው የሚያስበው 15 አመት 10 አመት በቃ በትንሹ የኖረ ሰው ተመልሶ ስደት ነው የሚመኘው ከትንሽ ነገር በቃ እንደመጣችሁ የያዛችሁትን እጃችሁ ላይ ጠበቅ አርጋችሁ ዝም ብላችሁ ራሳችሁ እርፍ ትላላችሁ እንዳም ወደ ገጠር ወርዳችሁ የምሬን ወደ ገጠር ወርዳችሁ ወንዝ ማል ተቀምጣችሁ ማሰብ ያስፈልጋችኋል ከናንተ በላይ ያደጉትን ሳይሆን ደግሞ ከናንተ በታች ዝቅ ያሉትን በቃ አለ አይደለ የምታቋቸው በድሮ ህይወት ገጠር ውስጥ ዝቅ ብለው የሚኖሩ አሉ በቃ አሁንም እንደዛ የድሮ ኑሮ የሚኖሩ አሉ አይደል እነሱ ማየት ነው አንዳንዴም እንደነሱ እኮ መኖር ይችላል ብላችሁ ማሰብ አለባችሁ ምክንያቱም ያንን ስታስቡ ይቀላችኋል ምክንያቱም እነዛ ሰዎችም እየኖሩ ነው አልሞቱም መኖር እንደምትችሉ ትረዳላችሁ እኔ ደግሞ በዚች ገንዘብ ተንቀሳቅሼ ለውጥ አመጣለሁ ብላችሁ ብታስቡ ጥሩ ደረጃ ትደርሳላችሁ ከልቤ ነው የምከርኳችሁ ከተመቻችሁ ላይክ አድርጉ ካልተመቻችሁ ደግሞ ዚስ ላይክ የሚመቻል ይሄ ምክር እንዲደገም ከፈለጋችሁ ብዙ ኮሜንት ፈልጋለሁ ይምር ነው እይታም ከሌለው ኮሜንትም ከሌለው ሁለተኛ አልመክርሽም እሺ ሰምተሻል